ላስቤያለሁ ማለት ነው። ውድ ቤተሰቦቼ ተንኮል ላስብ ነው ማለት ነው። ፍራንክ ላደርግ ነው። ሰው ታነሱልኝ ስልክ ማለት ነው። እና እስኪ እየጠራ ነው። ሰላም አለይኩም። ሰላም አለይኩም ጀማሌ፣ እንዴት ነህ? አማን ነው። የጠፋህ እኮ ለዛ ነው እንዴ? እኔ እኮ አቦ አስተቸግሬ ነበር የሆነ ነገር። አሁን ቪዲዮ እየቀዳው ስምሽ ገባ ቆርጣለሁ። ቁረጠው። በጣም አፎን ትቆርጠዋለህ፣ ትቆማምጠው። ለማንኛውም ወደ ገደለው ልገባልህ ነው ማለት ነው። ምንድነው ገደለው? ማን ነው? እኔው ገድዬ ላነሳው። ቤት አጸዳ ወርቅ አግኝቻለሁኝ እና ሰርቄ ልጠፍ ነው። ምን ትለኛለህ? ወርቅ ቤት ሰርቄ አጣ? ለምን? ኧረ ወላሂ አረባሽ ወላሂ አንተ ልጅ ዱንያኑ ነገ አኺራሽ ይጠላሽ ይችላል። ዱንያኑ ይዞብሽ ይጠፋል። ያል መክሩ ይሄን ሰዓት ከዛራ አይደለም እኮ ጀማል፣ ይሄ እዛው የነሱ ከሆነ እኔ አልመክርሽም ማለቴ እኮ እኔ ራሱ እያላበኝ ነው። አዎ ላላ እኔ አልመክርም ወላሂ ሰው ሀቅ አልመክርም። እንደው አንድ ሳንቲም እንኳን ምን ሳንበላት መንገድ ላይ መኪና ተጋጭቶ ልንሞት እንችላለን፣ ልንቆስ እንችላለን። አይብረድና ስንወጣ መኪና ቢጋጭ ወይ የሰው ሀቅ እየነበር ብንል ነው። ምን ልናደርግ ነው? ሞት ሞት ቢመጣ መንገድ ላይ አይደለም እኮ ጀማል። እኔ እኮ ልጆቼ ጋር ሂጄ ማስተማር ፈልጋለሁ እና ብልብል አልሳካልኝ አለ። በቃ ይሄን አጋጣሚ ልጠቀም እስኪ ወንድሜ ላማክር ብዬ። ኧረ እኔ አልመክርሽም ዘዋይ ወላሂ አልመክርሽም። እንደው አላህ ይሰጥሻል። አላህ ሁሉ ነገር በሱ ነው። አላህ ለምን እንጂ ልጆችሽን ለማሳደግም ሀገር ለመግባትም በሰው ሀቅ እኔ ወላሂ አልመክርም። ነገር ነው አይደል? አልመክርም። እና ልጆቼን እኮ ባስ የሰው ሳንቲም አንድ ብር እንድትቀላቀልብኝ አልፈልግም። ምክንያቱም ሞት አለ። እነዚህ ልጆች በልተው ሆዳቸው መርዝ ሊሆን ይችላል። ላደርሽላቸው ትችያለሽ። መንገድ ላይ ተሽሎሽ ልትወብሽ ነው። የሰው ሀቅ ደግሞ ሸርጡ ደግሞ የሰው ሀቅ ለመቶበት እንኳን ያንን ሰው አፉ በላይ ነው ወይ መልሰሽ አፉ በላይ ማለት ነው። እንደሌላ ወንጀል እንኳን መቶበት አይቻልም። አላህ ጋር የሚገኝ ሰው ሀቅ ነው እና እኔ አልመክርሽም። ታማኝ ባለሽበት የታማኝን ዋጋ አላህ ነው የሚከፍለው። በምትሰሪበት የስራ መስክ ላይ እጅግ ታማኝ ጥሩ ሰው ሁኑ። ስለዚህ እዛው ቦታው ልመልስና ጽዳቴን አጽድቼ ልውጣ በለኝ። ጽዳሽን አጽጂ፣ ኖርማል ሰው ስሪ፣ ወደ አላህ ተመኪ። አላህ ይሄን አንተን ፈርቼ ለአንተ ብዬ ትቻለሁ። ተሻለ ነገር ረዝቀኝ። ወላሂ አላህ ይበልሽ። ወላሂ ተንፍሽ ተነጀሽ ዋስዋፈ ያላሰብሽው ርዝቅ ይሰጥሻል። እንደው ለአላህ ለምን ችግር የለም። ሊፈትንሽ ይችላል። አላህ የተሻለ ነገር እንዲሰጥሽ ብዙዎችን ከፍሏቸዋል። ዱንያም ላይ ይከፍልሻል፣ አኺራም ላይ ይከፍልሻል። አሜን። ወላሂ አዚም ወንድሜ በጣም አመሰግናለሁ። ለማንኛውም ፍራንክ አደረኩ። 1 ደቂቃም ቢሆን ማለት ነው። ቪዲዮ እየቀረጽኩኝ ነበረ። ምክርህን በጣም ነው የማመሰግነው። ምነው ዘጋ? ወላሂ ለአዚም ምነው ዘጋ? ምነው ደነገጥክ? ዝም አልክሳ? ለማንኛውም አመሰግናለሁ። ስለ መልእክትህ በጣም እኔ እኮ እውነትሽን እንደዛ ጠፋሽ መስሎኝ ነው። ኧረ ወላሂ ለአዚም አላደርገውም። በጣም ነው የማመሰግነው፣ ግን ከልብ ነው የማመሰግነው። የምሬን ነው ወደ ወንድሜ ማለት ነው። ለማንኛውም ፍራንክ አድርጌሃለሁ አላደረግኩም? ቆይ ለእኔ ሀቂቀን እውነትሽን መሰለኝ። በቃ ተሳክቶልኛል። እንዴት ታስበኛለህ ግን? እንደዚህ ተሳክቶልኛል ሳ አዎ ተሳክቶልሻል ማለት እኔ እውነትሽን የመሰለኝ። ምክንያቱም ወላሂ የሰው ሀቅ ማለት ነው ቢቀላቀም ነገ አኺራሽን ይጠፋል ብዙ ነገር ነው። ለማንኛውም በጣም ነው የማመሰግነው። በዛው አጋጣሚ ቤተሰቦቼ ደግሞ ዱዓ ያደርጉልሃል እርግጠኛ ነኝ። እንደ ዘጋብኝ። ለማንኛውም ውድ ቤተሰቦቼ ማለት ነው ተሳክቶልኛል፣ ግን ተቆጥቶ ዘጋብኝ ማለት ነው። ታውቁታላችሁ ደግሞ ጀማል ዩቲዩበሩ ነው እና በዛው አጋጣሚ ላይክ ሰብስክራይብ አድርጉት ማለት ነው። ወላሂ ለአዚም ተቆጥቶ ዘጋብኝ ጆሮዬ ላይ ማለት ነው። ውዶቼ የዛሬው ፍራንኬ ትንሽ ብትሆን ይችን ትመስላለች፣ ግን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እወዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
በጣም ነው የማመሰግናችሁ መወዳችሁ ማለት ነው ውድ ቤተሰቦች። ስለዚህ የዛሬው ፍራንክ ተሳክቶልኛል ይመስለኛል። ክርስቲያን እህት ወንድሞችን ሰላም እያሉ ሰላም ሳላችሁ ስለገባሁኝ ማለት ነው እና በጣም የተሳካልኝ ይመስለኛል። ቴንኪዩ